The Power of Positive Thinking በዚህ መጽሐፍ ውስጥ እነዚህን ትማራላችሁ። ፍርሃትንና መስጋትን ማስወገድን፣ ጸሎትን ለመበረታቻ ኃይል መጠቀምን፣ በተግባራዊ ስልቶች ስሜቶቻችሁን ማስተካከልን፣ ስኬትን በምናብ በመሳል ፈተናዎችን መለወጥን። Faith comes first። በዚህች ዓለም ስንኖር የሆነ ስለማንነታችን ጥያቄ ውስጥ እንድንገባ ዋጋችን ምን እንደሆነ እንድንጠይቅ ያደረገን ጊዜ አብዛኞቻችን አጋጥሞናል። ያኔ ከዛ ወሳኝ ከነበረው ማቅረብ ከነበረብን ፕሬዘንቴሽን በፊት የሚመጣው የራስ መጠራጠር ዳብት ሹክሹክታ ይሁን ወይንም ደግሞ ያን ዜብራ ከመሻገራችን በፊት የሚመጣው ምቾት የሚነሳ ስሜት ራስን መጠራጠር ሰልፍ ዳብት ዓለም አቀፋዊ የሆነ ኤክስፒሪየንስ ነው። ነገር ግን ያን እርግጠኛ አለመሆንነትን ወደማይነቀነቅ የራስን ማመን ሰልፍ ብሊፍ መቀየሪያ መንገድ ቢኖርስ? ሳይክል መንዳት እየተማረ ያለን ልጅ በአእምሯችሁ ሳሉ እስኪ። ሳይክሉን መንዳት ሲማር የመጀመሪያ ትንሽ ጊዜያቶች ላይ ይንገዳገዳል፣ ይወድቃል፣ ምናልባትም ሊያለቅስ ይችላል። ነገር ግን በእያንዳንዱ ሙከራ ጊዜ ሂደት ፕሮግረስ እድገት እያሳየ ነው። ያ ልጅ ያን ክህሎት ማስተር ማድረግ እንደሚችል ትልቅ እምነት ስላለው ተስፋ አይቆርጥም። በተመሳሳይ ሁኔታ የራስን ማመን ሰልፍ ብሊፍ የምናበለጽግበት መንገዱ ያለንን አቅም በመለየትና በፈተና ጊዜያቶችም ወደፊት በመግፋት ነው። ይሄ ቢሆንስ ከሚለው የውድቀት ሐሳብ ውስጥ አልቆ ከመቅረት ስኬትን በአእምሯችን የምንስል ከሆነ ድርጊታችን አክሽናችንም ከዛ ቪዥን ጋር አብሮ መሄዱ አይቀርም። መሰናክሎች መወጣጫ ድንጋይ ይሆናሉ። እናም የማይቻለው ኢምፖሲብሉ ማሳካት የሚቻል ሆኖ ይታያል። ነገር ግን ሁላችንም ልዩ ነን። ስለሆነም ሌሎችን አይተን ለምን እንደነሱ አልሆንም ብለን ከማሰብ ይልቅ የራሳችን ጉዞ ላይ ፎከስ እናድርግ። በራሳችን ፍጥነት ላይ፣ በራሳችን እድገት ላይ የኛን ግለሰብነት ዕውቅና መስጠት ትልቁ ጥንካሬያችን ሊሆን ይችላል። በራስ መተማመንን መገንባት በአንድ ሌሊት የምናሳካው ነገር አይደለም። እንደ ጡንቻን መገንባት ወይንም ክህሎትን እንደመማር ሁሉ ያለ ሂደት ነው። የሚጀምረው ማሳካት የምንችለውን ግብ ጎል በማስቀመጥ ነው። ከዛንም ትንንሽ ስኬቶቻችንን ማክበር፣ ከዛንም ወደ ኋላ ሊይዙን ከሚሞክሩ ነገሮች መማርን ያጠቃልላል። በጊዜ ሂደትም እነዚህ ኤክስፒሪየንሶች ይሰባሰባሉ፣ በአንድ ላይ ይሆናሉ። ሳናውቀው ራስን በማረጋገጥ መተማመን ከፍ ብለን ቆመን ራሳችንን እናገኘዋለን። በራሳችሁ ማመን የሚለው አባባል ዝም ብሎ ጥሩ ስሜት እንዲሰማችሁ የሚያደርግ አባባል ብቻ አይደለም መሆን ያለበት። ይልቁኑ የአኗኗር ዘይቤ ላይፍ ስታይል ነው መሆን ያለበት። ይሄም ወደ ህልማችሁ የሚገፋችሁ ማይንድ ሴት ነው። ጥንካሬዎቻችሁን በመለየት ግልጽ ግቦችን በማስቀመጥ እና ፖዚቲቭ አዎንታዊ ነገር ላይ በማተኮር ይሄንን ጉዞ ጀምሩ። በጊዜ ሂደትም ወደ ስኬት የሚወስደው መንገድ በፊታችሁ ሲዘረጋ ታያላችሁ። በራሳችሁ ለማመን ዝግጁ ናችሁ? Expectation often come true። ምርጥ ነገሮች እንዲሆኑ እንዲያጋጥሙን መጠበቅ ህይወታችንን ትራንስፎርም ሊያደርግ የሚችል ነገር ነው። አእምሮን እንደ ማግኔት አድርጋችሁ አስቡት እስኪ። ምርጥ ሁነቶች ላይ ካተኮርን እነዛ ነገሮች ወደኛ እንደ መሳብ ይላሉ። ይሁንና በአሉታዊ ኔጌቲቭ ነገሮች ላይ ስንዋልል ደግሞ የምንፈልገውን ነገር ሳናውቀው ከራሳችን አርቀን እንገፋዋለን። የሆነ ወጣት ልጅ በአእምሯችሁ ሳሉ። ለስኬት የሚያስፈልጉት ሁሉም ግብአቶችና እድሎች በእጁ ናቸው። ነገር ግን ስኬት ሁልጊዜ የሆነ የማይደርስበት እሷ ዓለም ውጭ ያለ ነገር ሆኖ ነው የሚያገኘው። ስለሌለው ወይንም እድሉን ስላጣ አልነበረም። ነገር ግን የራሱ ማይንድ ሴት ነበረ የራሱ ጠላት። በእያንዳንዱ ተግባሮች ውስጥ ይሄ ወጣት በአእምሮ ኤክስፔክት እያደረገ የነበረው ውድቀትን፣ ፌሊየርን ነበር። ነገር ግን አንዴ ማመንን መጀመርን ከተማረ በኋላ መልካም ውጤቶችን መጠበቅ ሲጀምር ሁሉም ነገር ተቀየረ። ወደ ኋላ የሚጎትት ነገር እንደሚያጋጥመው የገመተ ጊዜ ያንኑ ራሱን በተጨባጭ በአካል እንደሚያገኝ አስተዋለ። በግልባጩ ደግሞ ስኬትን ወደ መጠበቅ ኤክስፔክት ማድረግ ሺፍት ሲያደርግ ህይወት መሆን እንዳለባት በትክክል ስከትከት ስትል አስተዋለ። እዚህ ጋር ወሳኙ ነጥብ የምናተኩርበት ነገር በአእምሯችን ውስጥ እንደሚሰፋ ነው። ሐሳቦቻችን በአዎንታዊነት ፖዚቲቪቲ ውሃ የምናጠጣው ከሆነ ያ ነው የሚያድገው። በግልባጩ ደግሞ ጥርጣሬና ኔጌቲቪቲ አሉታዊነት የምናበለጽግ ከሆነ እነሱም እንደዛው የሚያድጉ ነው የሚሆኑት። ከምኝታችሁ በፊት በየቀኑ ለ5 ደቂቃ ያህል የነገው ቀን እንዲሆን የምትመኙትን ቪዥዋላይዝ አድርጉ፣ በምናባችሁ ሳሉ። አሁን ደግሞ ሌላ ወጣት እንደምሳሌ እንስቲ። ይሄኛው ወጣት በስራ ላይ ምንም እረፍት የሌለው ነው። የበለጠ ማግኘትን ይመኛል፣ ለዛም ይሰራል። ነገር ግን የሆነ አንድ ቦታ ቅርቅር ያለ ስሜት ሁኔታ ውስጥ ነው ያለው። ለዚህ የመጀመሪያው ምክንያት ምንድነው? አቅጣጫ ዳይሬክሽን ማጣት ነው። ግልጽ የሆነ ግብ ጎል ከሌለ የመጥፋት ስሜት ሎስት የመሆን ስሜት ውስጥ ለመግባት ቀላል ይሆናል። ነገር ግን በግልጽ መነቃቃታችን ምን እንደሆነ ትርጉም ስንሰጠውና እሱ ጋር መድረስ ላይ ምርጡን ነገር ስንጠብቅ ኤክስፔክት ስናደርግ ወደ ስኬት ያለንን መሄጃ መንገዳችንን እንዘረጋዋለን።
እሺ ታዲያ እንዴት ነው ይሄን ማይንድሴት ማበልጸግ የምንችለው? ዋናው ነገር ቪዥዋላይዜሽን ነው። በአእምሯችሁ ውስጥ ሊመጣ የሚችለውን ምርጥ ውጤት ሳሉ። እነዚህም በአእምሯችሁ ውስጥ የሳላችኋቸው ስዕሎች በእምነትና ፖዚቲቪቲ ሰውነታችሁን እንዲሞሉ አድርጉ። በየቀኑ ጠዋት ከእንቅልፋችሁ ስትነቁ ከቀናችሁ ምርጡን ነገር የምትጠብቁ ከሆነ ይህ ተስፋ የተሞላው ውጫዊ እይታ በቅርቡ ሁለተኛ ተፈጥሯችሁ ይሆናል። እያንዳንዱን ፈተናና እድል ጥሩ ነገር ሊፈጠር ነው ብሎ የማይነቃነቅ እሳቤ ይዞ ስለመጽናት ነው። ጭፍን በሆነ እድል ሳይሆን በስራችንና በክህሎቶቻችን ላይ በጥልቀት ከሰረጸው እምነት የተነሳም ነው። ኖ ኒድ ቱ ወሪ። አንግዛይቲ ስጋት ወይንም ጭንቀት የዚህ ዘመን ወረርሽኝ ሆኗል። ነገር ግን ስለ መስጋትና መጨነቅ ያለ እንደዚህ እንዲስፋፋ ያደረገው ነገር ምንድነው? እና ስለምንድን ነው ሲሪየስ አድርገን ልንወስደው የሚገባው? አንግዛይቲ በተፈጥሮ ዲስትራክቲቭ የሆነ ረባሽ ነገር ነው። ውሳኔያችን ላይ፣ ድርጊታችን ላይ፣ የሁለንተና ጤናችን ላይ ተጽዕኖ ያለው አብዛኛውን ጊዜ የምንሸከመው ሸክም ነው። ስለ መስጋት ወይንም አንግዛይቲ መሳጩ ነገር ምን መሰለ? በተፈጥሮ የሚመጣ ባህሪ አይደለም። የምንሰጋ ሆነን አይደለም የተወለድነው። በጊዜ ሂደት በተለያዩ ኤክስፒሪየንሶችና ተጽዕኖች የመስጋትን ልማድ ከፍ እናደርገዋለን። መስጋት የምንማረው ባህሪ ከሆነ መልሰን አለመማሩን አንለርን ማድረጉንም እንችላለን ማለት ነው። የዕለት ተዕለት ልምምዶችን በመሞከርና በአዎንታዊነት ፖዚቲቪቲ ላይ ትኩረት በማድረግ አንግዛይቲ በህይወታችን ላይ ያለውን ተጽዕኖ በሂደት እንዲመነምን ማድረግ እንችላለን። አሁን ድርጊቶቻችን ዋናው ወሳኞቹ ነገሮች ሆነው ሳለ ግን አብረውን ያሉ ነገሮች ወይንም አካባቢያችን የአእምሮ ሁኔታችን ላይ በከፍተኛ ሁኔታ ተጽዕኖ ሊያደርስበት ይችላል። ዘላቂ የሆነ ለኔጌቲቪቲ መጋለጥ ማለት በመነጋገርም ይሁን በሚዲያ ስጋት ጭንቀታችንን ያባብሳል። ታዲያ መድኃኒቱ ምን ይሆን? ኦፕቲሚዝም፣ መልካም እሳቤ የተሞላ አካባቢን ኢንቫይሮንመንትን ሆን ብላችሁ ኮንሺየስሊ ማበልጸግ ነው መፍትሄው። ወደ ታች ከሚጎትቱ ይልቅ ከፍ ከፍ የሚያደርጉ ውይይቶች፣ ንግግሮች ላይ ተሳተፉ። እንዲሁም ፖዚቲቪቲን ከሚያንጸባርቁ ከሚፈነጥቁ ግለሰቦች ጋር ወዳጅነትን መስርቱ። ማንበብ ትወዳላችሁን? ይሄን መጠቀሚያ በማድረግ ኦፕቲሚዝም እና እምነት በሚያጸኑ ይዘቶች ላይ ራሳችሁን ማስጠም ትችላላችሁ። ከምታነቡትም መካከል ስለ ተስፋ፣ ደስታ እና ጽናት የሚያወሩት ምልክት በማድረግ ሚሞራይዝ አድርጋችሁ ያዟቸው። በጊዜ ሂደት እነዚህ ቃላት የአእምሯችሁ ምርት ይሆኑና ጥርጣሬ መጣው ሲል ለአገልግሎት ዝግጁ ሆነው ይጠብቃሉ። ይሁንና ከነዚህ ስልቶች ባሻገር እምነት ፌዝ በጣም መሰረታዊ የሆነና ዘላቂ የሆነ መድኃኒት ነው ለስጋት ወይንም ለጭንቀት። አእምሯችሁን በእምነት ቢሊፍ ሙሉት። ያኔ ለስጋት ወይንም ጭንቀት ትንሽዬ ቦታ ነች የምትተርፈው። አስታውሱ፣ እያንዳንዱ ቀን ከፍርሃት በላይ እምነትን እንድንመርጥ ትኩስ እድል ያቀርብልናል። ተከታታይ በሆነ ጥረት ፖዚቲቪቲ እና በብርቱ በራስ መተማመን ከኤንግዛይቲ አዙሪት ራሳችንን ነፃ ማድረግ እንችላለን። An obvious ways to regulate ኢሞሽንስ ያንን ቶሎ የምንናደድበትን ጊዜያቶች ወይንም የስሜት መረበሾች ጊዜያቶች ሁላችንም እናውቃቸዋለን። በትክክል ሃንድል ካልተደረገ እነዚህ ስሜቶች ኃይላችንን ሊጨርሱና ጤናችን ላይ ችግር ሊያመጡ ይችላሉ። አካላዊ ሪአክሽን ምላሾችን መቆጣጠር የስሜት መልሳችሁ ላይ ተጽዕኖ ማድረግ ይችላል። ንዴት ወይንም ሐዘን፣ ጭንቀት ሊቆጣጠረን ሲሞክር ስሜቶቻችንን ወደ ነበሩበት መመለሻ ተግባራዊ ደረጃዎች አሉ። ለመፋለም እጃችንን ያዝ አድርገን ከመዘጋጀት ይልቅ ጣቶቻችንን ማፍታታትና የጨበጥነውን እጅ ፈታ ማድረግ እንችላለን። እናም ድምጻችንን ከፍ ለማድረግ ከተፈታተነን ዝቅ ማድረግም እንችላለን። በጣም ሞቅ ያለን ክርክር ሹክሹክታ በሆነ ዝቅ ባለ ድምጽ ለማድረግ መሞከር ሙሉ ጨዋታውን ነው የሚቀየረው አይደል? አካላዊ ምላሾቻችንን ከመቆጣጠር በተጨማሪም አእምሮ ጤናችንንም ልናተኩርበት ይገባል። አካላችንን ሻወር በመግባትና ጥርሳችንን በመቦረሽ እንደምንጠብቀው ሁሉ አእምሯችንን ማበልጸግም ወሳኝ ነው። እንዴት? ቀናችሁ ውስጥ ሰላማዊ በሆኑ ሐሳቦች ውስጥ ለመስጠም ጊዜያቶች አበጁ። በአንድ ሐይቅ ላይ ያለውን ለስለስ ያለ የጨረቃ ማንጸባረቅን ስዕል በአእምሮ ሳሉት። ይህች የትንሽ ሰኮንዶች የአእምሮ ማምለጥ ብቻዋን በስሜት በተሞላ ቀን ላይ ትልቅ ለውጥ ማምጣት ትችላለች። በተጨማሪ መናደድንና ምቾት አልባነትን አድሬስ ማድረግ ወሳኝ ነው። እነዚህ ስሜቶች ከቁጥጥር ውጪ ከመሆናቸው በፊት ፊት ለፊት ተጋፈጧቸው። ንዴት ላይ መቅረት የሚያስወጣውን የስሜት ዋጋ አገናዝቡ። በህይወት የምር ለማደግና ለመሻሻል ረጋ የማለትን ዋጋ መረዳት ይኖርብናል። የስሜቶቻችንንና የአካላችንን ሪአክሽን ምላሾችን ፍጥነት ሆን ብለን በመቀነስ የህይወትን ውጣ ውረድ በሚዛናዊነት አቅጣጫ ማስያዝ እንችላለን። አስታውስ፣ ህይወት ውድድር አይደለችም። ኢንጆይ መደረግ ያለበት ጉዞ ነው። ስለሆነም ስሜቶች ሊያንገዳግዱን ሲያስፈራሩን መሬት ላይ እግሮቻችንን በመትከል ጠለቅ ያለ ትንፋሽ እንውሰድና እርጋታን እንምራት። የአእምሮና አካላዊ ሁለንተና ጤናችን በዚህ ምክንያት የተሻለ ይሆናል። Every end is a new beginning። በህይወት ውስጥ መሰናክል ማጋጠም የማይቀር የህይወት ክፍል ሁላችንንም ያጋጥመናል። ነገር ግን መሰናክሉ አይደለም እኛን ዲፋይን የሚያደርገን፣ እኛ መልስ የምንሰጥበት መንገድ ነው እንጂ። ፈተናዎችን መጋፈጥ ላይ ወደ ራሳችን የምንወስደው ማይንድሴት ሁሉንም ለውጥ የሚያመጣው ነገር ነው። ለዚህ የሚጨበጥ ምሳሌ እስቲ የቴኒስ ተጫዋች የሆነውን ሪቻርድ ፓንቾ ጎንዛሌስን ኬዝ እንውሰድ። ከዓመታት በፊት ጎንዛሌስ ብዙ ሰዎች ዘንድ ታዋቂ የሆነ ስም አልነበር። አየር ንብረቱ እንደሚፈልገው ስላልሆነለት መስራት የነበረበትን ያህል የቴኒስ ልምምድ አላደረገም ነበር። ይሁንና ቀኑ
ሲመጣ ግን ይሄ ሰው ናሽናል ቻምፒዮንሺፕን አሸንፎ ዋንጫውን ሊጨብጥ ቻለ። በዚህ ሁኔታ ላይ ለጎንዛሌስ ጨዋታ ቀያሪ የሆነው ነገር ጽናቱ ነበር። ነገሮች ተስፋ አልባ በሚመስሉ ጊዜያቶች እንኳን አለመበረታታት ወደ ኋላ እሱን እንዳይጎትተው እምቢኝ ብሎ ነበር። ሁኔታዎች ፐርፌክት ሲሆኑ ማንኛውም ተጫዋች ጥሩ መወጣት ፐርፎርም ማድረግ እንደሚችል ሁሉ ነገር ግን በነዛ ከባድ ግጥሚያዎች ጊዜ ነው እውነተኛ ማንነት ካራክተር ወደፊት የሚገለጸው። ጎንዛሌስ ለጌሞቹ ደረጃ ከፍና ዝቅ ማለት እምቢ ማለቱ ለስኬቱ ምስጢር ቅመሙ ነበር። እታች ካለን ብቸኛው ማምለጫ መንገድ ወደ ላይ ነው። ሁሌም ቢሆን ሁኔታዎች ምን ያህል አስጊ ቢመስሉ ያ ነገር የሆነን ሰው የሆነ ቦታ ተመሳሳይ ነገር አጋጥሞታል እናም አሸናፊ ሆኖ ያን ነገር አልፎታል። ሁሌም ቢሆን ማምለጫ መንገድ አለ። ዲስከቨር እንድታደርጉት እየጠበቀ ያለ መፍትሄ አለ። ዘዴው እይታ ፐርስፔክቲቫችሁን ሽፍት ማድረግ ነው። በኔጌቲቮቹ ከመቆዘም ፖዚቲቮቹ ላይ ለምን አናተኩርም? ቀላል ነው ግን በጣም ኃይለኛ የሆነ ነገር ነው። እናንተ ባሰባችሁት መንገድ እየሆነላችሁ ያሉት ነገሮች ዝርዝር ጻፉ። የሚያጋጥሟችሁ መሰናክሎች ወደ ስኬት የሚመሯችሁ መወጣጫ ድንጋዮች መሆን ይችላሉ። ሁሉም በእናንተ እይታ ላይ የሚወሰን ነው። ውድቀት ወይንም ስህተት ነው ብላችሁ ያሰባችሁት ሁኔታ አድቫንቴጅ የሆነበትን ጊዜ መለስ ብላችሁ አስታውሱ። ታሪክ ሂስትሪ ያንን ባደረጉ ግለሰቦች ምሳሌ የተሞላ ነው። ለምሳሌ በመጀመሪያው ወርልድ ዋር ላይ የተዋጋውን ጀነራል ሃግ ቱዶርን ውሰዱ። በጊዜው እንደነበሩት ኦፊሰሮች ሁሉ የትሬንች ዋርፌር ሆረሮችን ተጋፍጧል። ይሄ ደግሞ በፍጥነት የሚቀያየረውን ከባቢ ሁኔታ ለመልመድ እና በወታደሮቻቸውም ዘንድ ከፍተኛ አስፈላጊነት እና በራስ መተማመንን ማሳየትን የሚያስፈልገው ነበር። የቱዶርን ስኬት በራስ መተማመን ሰልፍ ብሊፉና በጫና ስር ሆኖ መምራት ለመቻሉ አቅሙ መስጠት ይቻላል። ስለሆነም መሰረታዊ የሆነን እውነታ አውቀና እንስጠው። ህይወት በዘላቂነት ትፈተናናለች። ነገር ግን ከጽናት ጋራ ከፖዚቲቭ ማይንድ ሴት ጋራና ድክመታችን ላይ ከማተኮር ይልቅ በጥንካሬያችን ላይ ከማተኮር ጋራ የሚያሽመደምደን ፈተና ሊኖር አይችልም። አስታውሱ፣ መሸነፍ ሙሉ በሙሉ አእምሮ ውስጥ ነው ያለው። ስለዚህ ማሸነፍን ምረጡ። help that is always with you። በዚህ ቢዚ በሆነ ህይወታችን ጉዟችንን ምቹ ለማድረግ የበለጠ ትርጉም ያለው ለማድረግና የበለጠ ለማተኮር መላና ዘዴዎች እንፈልጋለን። ለቁጥር ከሚያዳግቱ መላና ዘዴዎች መካከል ግን የምናስበው በላይ ጽኑና ዋና የሆነው ጸሎት ወይንም ፕሬየር ነው። ይሄ ሲባል ግን የሆነ በጣም ያረጀን የዋሻ መነኩሴ በአእምሯችሁ ከመሳላችሁ በፊት ጸሎት ሲባል ምን ማለታችን እንደሆነ ግልጽ እናድርግ። እንዲሁም ተለት የዚህ ዘመናዊ ኑሯችን ጋር ያለውን ግንኙነት ግልጽ እናድርግ። አሁን በሜትሪክስ አናላይቲክ እና ራሽናል ዶሚኔት በተደረገ ጊዜ ላይ ሆነን በቢዝነስ እና ውሳኔ ሰጭነት ሁኔታዎች ላይ ስለ ጸሎት ማንሳት ቅንድብን በአግራሞት ከፍ የሚያስደርግ ሊሆን ይችላል። ይሁንና ብዙ ፕሮፌሽናሎች እና መሪዎች ይሄን ትንሽ ግን ትልቅ ተጽዕኖ ያለውን ቱል ወደ የዕለት ተዕለት ሩቲናቸው ውስጥ ማካተት የስሜት ጤንነታቸውን፣ ተጽዕኖ ፈጣሪነታቸውንና ቅልጥፍናቸውን ከፍ እንደሚያደርግ አስተውለዋል። በመሰረቱ ጸሎት በሃይማኖቶች ልምምዶች ብቻ የተወሰነ አይደለም። ጸሎቱን እንደ ለ24 ሰዓት 7 ቀን ሙሉ እንደሚሰማችሁ፣ እንደሚመራችሁና እንደሚያበረታችሁ ሜንቶር አድርጋችሁ ሰዱት። ይሄንን በዕለት ተዕለት ህይወታችን ላይ እንዴት ነው ማካተት የምንችለው ለሚለው ጥያቄ መልሱ ቀጥተኛ ነው። አንደኛ፣ በየቀኑ ሪፍሌክት ለማድረግ ትንሽ የዝምታ ጊዜያቶችን ለዩ። መናገር ላይ አታተኩሩ፣ ይልቁኑ ታላቅ ከሆነ ነገር ጋር መገናኘት ላይ ራሳችሁን አስምጡ። ሁለተኛ፣ በጸሎት ስትገናኙ የሆነ የተጻፈ ስክሪፕት አያስፈልጋችሁ። ቃላቶቻችሁን ተጠቀሙ። እናም ከድሮ ጓደኛችሁ ጋር እያወራችሁ እንዳላችሁ ሁሉ ስሜቶቻችሁን ግለጹ። ሶስተኛ፣ የተወሰነ ቦታና ጊዜ አያስፈልጋችሁ። የግል ጸሎት በስራ ቦታ መሃል ላይ ፖዝ ማድረግ ወይንም ሰልፍ ላይ እያላችሁ ማንጸባረቅ ሊሆን ይችላል። አራተኛ፣ የሆነ የተወሰነን ውጤት አውትካምን ከመጠየቅ ይልቅ ከመጠየቅ በላይ እዛ ለመድረስ ጥበቡን ኃይሉን መቀበል እንደምትችሉ እመኑ። እሺ ታዲያ ይሄ የቆየ ልምምድ አሁን ላይ ሪሌቫንት አብሮ ሊሄድ የሚችል የሆነው ለምንድን ነው? ምክንያቱም ስለሚሰራ ነው። ጸሎትን በህይወታችን ውስጥ በማካተት ውጫዊ ተአምሮችን ሳንፈልግ ውስጣችን ወዳለ ኃይል እንገባለን። ይሄም ኃይል መንፈሳችንን ያድሳል፣ ምርጫችንን አቅጣጫ ያስይዛል እናም በጤናችንና የሁለንተና ደህንነታችን ላይ ተጨባጭ ኢፌክት ይኖራል። የህይወትን መሰናክሎች መጋፈጥ የሚያስችል የበለጠ አቅም እንዲኖራችሁ የሚያደርግና የበለጠ ጠንካራ የሚያደርጋችሁ እንደሆነ ኢማጂን አድርጉት። በከባድ ጊዜያቶች ጊዜ በውስጣዊ ጥንካሬያችሁ ላይ ለመደገፍ በመንፈሳዊ እድገታችሁ ላይ ኢንቨስት አድርጉ። መሳጭ የሆነው ጸሎት ክፍሉ የሰብኮንሺየስ አእምሮአችን ላይ እንዴት ተጽዕኖ እንደሚያደርስ ነው። ይሄኛው ሰብኮንሺየስ የሚባለው የአእምሮአችን ክፍል በከፍተኛ ሁኔታ ባህሪና ውሳኔዎቻችን ላይ ተጽዕኖ ያደርጋል። በጸሎት ፖዚቲቭ ሐሳቦችንና እምነቶችን በመመገብ ምላሾቻችንን እንቀርጻለን እናም በጊዜ ሂደትም ውጤት አውትካማችንንም ደስተኛ ሰው ለመሆን ንጹህ ነፍስ፣ የልጅ ልብና መንፈሳዊ ቅልለት ይኑራችሁ። ኮንክሉዥን
ግልጽ ሰላማዊ የሆነ አእምሮ ኃይሉ አለመታየት የማይቻል ነው። ጭጋጋማ መስኮት እይታን እንደሚጋርድ ሁሉ ውጭብርብር ያለ አእምሮም ፊት ለፊት ያለውን ውበትና እድል ከማየት ይጋርደናል። ሁላችንም ይሄ የአእምሮ ክፍል አለ። እናም በኔጌቲቪቲ ከልክ በላይ እንዲፈስ ከፈቀድንለት ለማተኮርና ለመበልጸግ አዳጋች ያደርግብናል። ውበቱ ያለው ግን አካባቢያችን ኢንቫይሮንመንታችንን በመለወጥ አቅማችን ላይ የተመረኮዘ ነው። አላስፈላጊ የሆነውን ማስወገድና ፖዚቲቭ የሆነውን ማስተዋወቅ እንችላለን። እናም ደግሞ አይቀሬ የሆኑ ኔጌቲቭ የሆኑ ሐሳቦች እያንኳኩ ሲመጡስ ሆን ብለን ሐሳቦቻችንን በብሩ ገጽ ላይ ተኮርን ከሆነ ባዶ ቦታ ሊያገኝ አይችልም። ማዘንን ገለል ስለማድረግ ብቻ አይደለም አቅማችንንም ከፍ ስለማድረግ ነው። እንዲሁም የአእምሮ እረፍት የመውሰድ ጠቀሜታንም ዝቅ ያለ ግምት ልንሰጠው አንችልም። ረጋ ያሉ ቦታዎችን ስናስብ ወይንም ከከፍተኛ ኃይል ጋር ስንገናኝ ሚኒ ቫኬሽን እንደመውሰድ ነው ማይንድ ሴታችንን እንደገና በማደስ። እናም ስለመፍታታትም ሪላክሴሽን አንርሳ። በዚህ ውዝግብ በሞላው ህይወታችን መተንፈስና የምር ፈታ ማለትን መርሳት ቀላል ሊሆንብን ይችላል። ሰላማዊ አእምሮ ማበልጸግ የአእምሮ ሶፍትዌራችንን አፕግሬድ እንደማድረግ ነው። ሆን ብለን በመናደርገው ጥረት ይሰማናል እናም ታላቅ የመሆን አቅም ይኖረናል። ኔጌቲቭን ማጽዳትና ፖዚቲቭን ኢምብሬስ ማድረግ ከስልትም በላይ ህይወት ቀያሪ የሆነ ነገር ነው። ይሄንን ሞክሩ። በየቀኑ ለአእምሮአችሁ ረፍት 5 ደቂቃ ወስኑና አስቀምጡ። ውብ ረጋ ያለ ቦታን በአእምሮአችሁ ስላችሁ ተንፍሱ። ኔጌቲቭ አሉታዊ የሆኑ ሐሳቦች ሲነሱ ኮንሺየስሊ ሆን ብላችሁ ፖዚቲቭ አዎንታዊ በሆኑ ሐሳቦች ተኳቸው። ኦፕቲሚስቲካሊ ጥሩ ነገር ይፈጠራል ብሎ በማሰብ መናገርን ተለማመዱ። የትኛውንም ጎጂ ንግግር ያዙትና አስተካክሉት። እንደ ማንበብ ወይንም ሙዚቃ ማድመጥ ላሉ የመፍታታት ሪላክሲንግ ተግባሮች ቢያንስ 10 ደቂቃ መድቡ። ስለተመለከታችሁ ከልብ አመሰግናለሁ። እንዲህ አይነት ጠቃሚ መጽሐፍ በቀጣይ እንዳያመልጣችሁ ሰብስክራይብ አድርጋችሁ የኖቲፊኬሽን ምልክቱን ኦል አድርጉት።